ዳኒ ወይ ከህይወታቸው ውጣ ወይ ህይወታቸውን አስተካክልላቸው፣ ወይ ከህይወታቸው ውጣ ወይ ህይወታቸውን አስተካክልላቸው፣ ወይንም ደግሞ ተዋቸው፣ በቃ ተዋቸው፣ ራሳቸው ላይፋቸውን ይምሩ። ሰላም ውድ ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። የሩቲ ቤተሰብ የሩቲ ፋሚሊ የሩቲ አድናቂ የሆናችሁ ብቻና ብቻ ነው የምፈልጋችሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዳኒ ምንድነው እያደረገ ያለው? ከዚህ በፊት ከባድ መረጃ ይዣለሁ የሩታን የሚያጋልጥ ወይም ደግሞ የሩታ የሆነ መረጃ ያ ማለት አብርሽን ወይና ሄርሜላን ሊያጣላ የሚችል ወይም ደግሞ እንደዚህ ህይወታቸውን ሊበጠብጥ የሚችል መረጃ ይዣለሁ በስልኬ እያለ ነበረ። ትናንት ደግሞ አብርሽን ወደ ጸበል ይዤው ይሄዳለሁ የሆነ ነገር ማድረግ አለብኝ ብሎ ተመልሶ መጥቷል። ለምንድን ነው ነገሮችን ያዝለቀቅ የሚያደርገው? ቀጥ ብሎ ነገሮችን ለምንድን ነው ሊያስተካክል የማይችለው? ወይንም ደግሞ ለምንድን ነው ከህይወታቸው የማይወጣው ይሄ ልጅ ማለት ነው? ሲፈልግ ይመጣል፣ ሲፈልግ ይሄዳል። የሆነ ነገር ይዛለች ሩታ። እንደዚህ ሩታ በአብርሽ ላይ ምንም ነገር እንዳላደረገች አንድ ጊዜ ተናግሬያለሁ። ውድ ቤተሰብ ምንም ነገር ልታደርግ አትችልም። ምናልባት ሌላ ሰው ካለ ያጣሩ፣ ሌላ የውጭ ሰውም ሊሆን ይችላል፣ ሰንበዲ አይታወቅም። እና ስለዚህ እስኪ ይሄንን ነገር ሀሳብ ስጡበት ስለ ዳኒ ጉዳይ። ወይ ከህይወታቸው ውጣ ወይ ህይወታቸውን አስተካክልላቸው። በቃ በላይፋቸው ላይ አትቀልድ፣ ልጅቷንም አታስጨልላት ሩታን ማለት ነው። አንዴ ከሩታ ጎን ትቆማለህ፣ አንዴ ደግሞ ከአብርሽ ጎን ትቆማለህ። አቋም ራሱ የለህም አንተ ራሱ ማለት ነው።